이상 허용하지 말아야 하며 ኪም ጆንጉን ኒውክሌሩ እንዲተኮስ አዘዋል። ሰሜን ኮሪያ አምርራለች። እነአሜሪካ ተንቀጥቅጠዋል። በቅርቡ ኪም ጆንጉን ኒውክሌር ለመተኮስ ወስነዋል። ባሊስቲክ ሚሳኤሎችን ሲያደራርቡ የከረሙት አጭሩና ወፍራሙ ኢትዮጵያውያን አገላለጽ ደግሞ የቅቤ ቅል የሚመስሉት አነጋጋሪው ኪም ጆንጉን እስኪ ምን እንደምታመጡ ያያችኋለሁ በማለት የኒውክሌር ቦምብ ሊሞክሩ መሆኑን አስታውቀዋል። አሜሪካ ጉድጉድ ብላ ሊወጣላት ሁሉ አልቻለም። ይህንን የሰማችው አሜሪካ ሰሜን ኮሪያ ይህንን ታደርግና ወደ ኮሬብነት ወይንም የሳት ጉድጓድነት ለውጣታለሁ ስትል አስጠንቅቃታለችም። ይብቻ አይደለም ከዚህ በላይ ምን ሊመጣ ያለችው አሜሪካ ደቡብ ኮሪያ ጀቶችን በደንገ ጦርነት ወይንም አጃቢነት አስከትላ ወደ ሰሜን ኮሪያ ድንበር ጥሳ ገብታለችም። የጦር ጀቶቹ 20 ናቸው። ሰሜን ኮሪያ እስካሁን ድረስ እንዲህ ተደፍራ አታውቅም። ፔንሲዮላ የተባለው የጋራ ድንበሯ በእነአሜሪካ የጦር ጀቶች ተደፍሯል። ዓለምን እያስጨነቀ ያለው የኪም ውሳኔ ነው። ኒውክሌር እሞክራለሁ ያሉት ኪም እስካሁን ድረስ ለዚህ ጣሪያ ለነካው የአሜሪካ ድፍረት አንዲት ቃል አለመመለሳቸው ምዕራባውያኑን ክፉኛ እያሸበራቸው ነው። እንኳንስና እንዲህ አይነት ትንኮሳ ተፈጽሞባት ይቅርና በመሪዋ ላይ ወቀሳ ሲሰማ ሰማዩን በአውሬ ሚሳኤል የምታርሰው ሰሜን ኮሪያ አሁን ዝም ብላለችም። ንግግሩን በኒውክሌር ልታደርገው ወስናለች መባሉ እና አሜሪካን በጭንቀት እያቅበዘበዛቸው ነው። ሰሜን ኮሪያ የኒውክሌር መሳሪያ ለመተኮስ መወሰኗንም እየተቀባበሉት የሚገኙት ራሳቸው ምዕራባውያኑ ናቸው። ሰሜን ኮሪያ እንዴ ኒውክሌሩን እንደሆነ ከመተኮስ የሚታደገኝ ኃይል በዚህ ምድር ላይ የለም ካለች በኋላ ዝም ብላለችም። አሜሪካ አስሩን እየቀባጠረች ነው። ኪም ጆንጉን ኒውክሌሩን ወዴት እንደሚተኩሱት አሜሪካ ራሷ አታውቅም። ሰሜን ኮሪያ የምተኩሰው ለሙከራ ነው ብላ ነበርም። ምን አይነት ሙከራ? ሲጀመር ኒውክሌር እንድትታጠቂ ማን ፈቀደልሽ? ኒውክሌርስ በዚህ ዘመን ይሞከራል ወይ? አሜሪካ ደጋግማ እየጠየቀቻት ያለው ጥያቄ ነው። የኪም ጆንጓ ሰሜን ኮሪያ እሱን ስተኩሰው እንነጋገራለን በሚል አይነት የምጸት ዝምታ ጸጥ ብላለችም። አሜሪካ የኒውክሌር ሙከራ የምታደርጊ ከሆነ መፈጠርሽን እስክትጠይ ድረስ ወደ ምድረ በዳነት ለውጥሻለሁ ብትላትም ያለመደባት ሰሜን ኮሪያ ዝም ብላለችም። ዝምታዋ አሜሪካን በፍርሃት ምራቅ አስውጧታል። ዝምታ ከባድ ነው። አንድ አጼ ሚኒሊክ ግብር እንዲጨመር አዘዙ። በህዝቡ ላይ መሆኑ ነው። እናም ህዝቡ ጭማሪውን በተመለከተ ምን ይላል ብለው ሰላያቸውን ጠየቁም። ሰላያቸው ጃንሆይ ህዝቡ እየተንጫጫ ነው አላቸው። ነው ድጋሚ ጨምሩ፣ ጣሊያን ተመልሶ ሊመጣ ስለሚችል በደንብ ጦሩ እንዲደራጅ ግብር ድጋሚ ይጨመራሉ። ተጨመረም። አሁንም ሰላያቸውን ህዝቡ ምን ይያለ ነው ሲሉ ጠየቁትም። ጃንሆይ አረ ህዝቡ በጣም ያማረረና እየጮኸ ነው አሏቸው። አጼ ሚኒሊክ አሁንም ግብር ይጨመራሉና አዘዙም። ለሶስተኛ ጊዜ ሰላያቸው ልከው ህዝቡ ምን ይያለ ነው ሲሉ ጠየቁትም። ሰላዩም ጃንሆይ ህዝቡ አሁን ዝም ብሏል አላቸው። የእንግዲህ አጼ ሚኒሊክ ድንግጥ ብለው የኔ ነው መፍራት በሉ ቀንሱ አሉ ይባላል። ከጩኸት ይልቅ ዝምታ ያስፈራል። ይህንን ተከትሎ የአሜሪካና ደቡብ ኮሪያ 20 ግዙፍ የጦር ጀቶች ወደ ሰሜን ኮሪያ ድንበር ተጠቅተው ወረራ የሚመስል እንቅስቃሴ እያደረጉ ነው። የአካባቢ ለሰሜን ኮሪያ ቀይ መስመር ነበርም እና አሜሪካ ይህንን ያደረጉት ሰሜን ኮሪያን ለመውረር በሚመስል የዝግጅት አይነት ነው። ሰሜን ኮሪያ ግን አሁንም ዝም ብላለችም እና አሜሪካ ያደረጉትን ነገር ለዜና እንኳን ሳታቀርበው ቀርታለችም። እዚህ ላይ አሜሪካ፣ ደቡብ ኮሪያና ጃፓን ራዱም። ኒውክሌሩ ወዴት ነው የሚሞከረው? ወዴትስ ሲሆን የሚወነጨፈው? ኪም መተኮሳቸው እንደማይቀር ግን አስቀድመው አስታውቀዋል። ደግሞ አሜሪካ የሚደርስ ሃውሶንግ የተባለ አጉራ አቋራጭ ሚሳኤል ባለቤት ከሆነች ገና 6 ወር አልሞላትም። በዚህ ሚሳኤል የፈለገችውን ያህል የኒውክሌር አረር ጭና የፈለገችውን ከተማ ወደ ፍርስራሽነት መለወጥ ትችላለችም። የአሜሪካ የአካባቢ ልዩ መልእክተኛ ይህን የሰሜን ኮሪያን ዝምታ አዳመጡና የደረሱበትን ለዓለም ተናገሩም። እንዲህ አሉም። የሰሜን ኮሪያ ዝምታ ከማንም ጋር መነጋገር አለመፈለጓን ይናገራል አሉና ይህም ሰሜን ኮሪያ በፈለገችበት ጊዜ የኒውክሌር ቦምቧን ለመሞከር የቆረጠች መሆኗን ይናገራል አሉና ዝምቷን አወሩላትም። ሰሜን ኮሪያ ይህንንም የልዩ መልእክተኛውን መግለጫም ሰምታለችም። እውነት ቢሆንም ግን መልስ አልሰጠችም፣ ዝም ብላለችም።
ያስፈራል። ሰሞኑን የኒውክሌር መሳሪያዋን ባላንጣዎቿ ጆሮ ግንድ ላይ ታጮኻለችም። ሰሜን ኮሪያ የምትናገርበት ሞገዱ እሱ ነው። ዝምታዋ ራሱ ባላንጣዎቿን የሚያስፈራ ጉደኛ የሆነች ሚስጥረኛ ግን ልበደንዳና ሀገር ነችም ሰሜን ኮሪያ። የሰሜን ኮሪያ ኒውክሌር ጦር መሳሪያ ስጋት እነአሜሪካን በንብርክክ ያስኬዳቸው ነው። ሰሜን ኮሪያ ከጥር በኋላ 17 ጊዜ የባሊስቲክ ሚሳኤል ሙከራ አድርጋለች። የመጨረሻውን ስታስወነጭፍ ደቡብ ኮሪያና አሜሪካ ተመሳሳይ ሚሳኤል በማስወንጨፍ ለማስፈራራት ሞክረዋል። አሜሪካ፣ ጃፓንና ደቡብ ኮሪያ ጥምር ወታደራዊ ግንባር ፈጥረው የጦር ልምምድ በማድረግም ለሰሜን ኮሪያ ማስጠንቀቂያ ሊሰጡ ሞክረዋል። ሰሜን ኮሪያ ግን ዝም ብላለችም። ሰሜን ኮሪያ አሜሪካንን መምታት የሚያስችላት ባሊስቲክ ሚሳኤልን የታጠቀች ሲሆን ከመሬት ስር ለዚሁ ዓላማ የገነባቻቸው የጦር ቤዞችም አሏትም። አሜሪካ በሰሜን ኮሪያ ላይ አድርጓለው እያለች ያለችውን ነገር ከሞከረችው ኪም ኒውክሌሩን በቀጥታ ወደ አሜሪካ ይተኩሱታል። በዚህ አያመነቱም። ኪም ብቻቸውን አይደሉም። ቻይናና ሩሲያ አብሯቸው ናቸው። የጠላቴ ጠላት ወዳጄ ነው ይባላልና ቻይናም ሩሲያም ከኪም ጆንግ ኡን ጎን ቆመዋል። የዩኤስ ሁነኛ ባላንጣዎች ሩሲያ፣ ቻይና፣ ሰሜን ኮሪያና ኢራን ናቸው። እነዚህ ሀገራት ወደ ጥምረት መጥተው የገዘፈ ኃይል እንዳይፈጥሩ ዩኤስ የኢኮኖሚ የወታደራዊና የፖለቲካ ጡንቻዎቿን ተጠቅማም ያለመታከት ስትሰራ ቆይታለች። አሁን ደግሞ ይህንን ፍጥጫ ተከትሎ ተንቀሳቅሰው ወደ ጥምረት እንዳይመጡ በተመሳሳይ ጊዜና ሁኔታ ውስጥ በያሉበት በተደራጀ ኃይሏ ወጥራቸዋለች። በዩክሬን አጀንዳ ኔቶን ይዛ ሩሲያን ወጥራለች። ታይዋንን አጀንዳ አድርጋም ጃፓንን፣ አውስትራሊያንና ህንድን ደምራ አራት ሆና ቻይናን ከባለች። ደቡብ ኮሪያን አጀንዳ አድርጋ ደግሞ እንዲሁ ደቡብ ኮሪያን፣ ጃፓንን አስከትላ ሶስት ሆና ሰሜን ኮሪያን ከባለች። እስራኤልን ይዛ ኢራንን ወጥራለች። በሁሉም አውዶቿ ደግሞ የ30 ቱጃር አገራት ጥምረት የሆነው ኔቶ አለ። እንኳን ሩሲያ፣ ቻይናና ሰሜን ኮሪያን ቀርቶ ኢራቅ፣ አፍጋንና ሊቢያን እንኳን ተደራጅታ እንጂ ብቻዋን ያልዘመተችው አሜሪካም አሁን ወደ ሩሲያ፣ ቻይናና ሰሜን ኮሪያ ተደራጅታ በተመሳሳይ ጊዜ መከሰቷ ከሩሲያ ጋር ተጨማሪ ወደሆነ ጦርነት ቢያመራ ግን ካሰበችው በተቃራኒ የሀገራቱን ጥምረት ለመፍጠር ምክንያት ትሆናለች እንጂ አታቆመውም። ሀገራቱ የአሜሪካ የበላይነት ዘመን ያብቃ ብለው ከተነሱ ሰነባብተዋል። አሜሪካ ፍርሃት ላይ ናትም። ሀገራት ከነ አሜሪካ ራሳቸውን ነፃ ያወጡ እነ ሰሜን ኮሪያ በኃይላቸው፣ እነ ሩሲያ በጡንቻቸው፣ እነ ቻይና በመሳሪያቸው ራሳቸውን አስከብረዋል። በነገራችን ላይ አሜሪካም በቻይና ከአፍሪካ ሀገራት ነቅላ እየወጣች እንደምትገኝ በርካታ ጥናቶች እያመለከቱ ነው። አሁን ላይ ግን ሩሲያም ቻይናም ሆነች ሰሜን ኮሪያ ጦርነትን በአሜሪካ መሬት ላይ ጭምር ማካሄድ የሚችሉ የኒውክሌርን ጨምሮ የረቀቁ የጅምላ ጨራሽ ዊፐኖችን የታጠቁ ናቸው። እንግዲህ ኪም ያረገዙትን የኒውክሌር መሳሪያ ምን ላይ እንደሚጥሉት በቀጣይ ቀናት ይታወቃል። ሰሜን ኮሪያ አይደለም የኒውክሌር መሳሪያ ልትተኩስ ይቅርና የኒውክሌር ማብለያ እንኳን እንዳትገነባ የተከለከለች ሀገር ነበረችም። ዓለም ምዕራብ ብቻ አይደለችም ብላ የተነሳችው ሰሜን ኮሪያም በእውነትም የምዕራቡን ዓለም በዝረራ አሸንፋለችም። ቀጣይ ደግሞ እነ ኢራን የሰሜን ኮሪያን መንገድ ተከትለው ምዕራባውያኑን እረፍት ይነሳሉ ተብለው ይጠበቃሉ። ምዕራቡ ዓለም አሁን ላይ የበላይነቱን እንደያዘ መቀጠል የማይችልበት ደረጃ ላይ ደርሷል። ምን አዲስን ሰብስክራይብ በማድረግ አጋርነቱን ያሳዩን። አበቃን። ሰናይ ጊዜን ተመኘን።